ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የኔ ቤተሰቦች ዛሬ በጣም ትልቅ ነገር ታዝዣለሁ። ያው ሁሌ መሰራው ነው፣ ግን ብዛቱን ያስደነገጠኝ። ሰዎች ዛሬ ገጠር ሄደው ፈራ የሚባል ቦታ ያድራሉ። እራት አለባቸው ልጆቹ። ብቻ ሄደው በዛው እንትን ሊሉ ነው እና አሁን ደውላ ክሬፕ ሰሪና የብርቱካን ኬክ ተብዬ ታዘዝኩ። ክሬፕን 5 ወይ 4 ምናምን ነው ለልጆቹ የምሰራው፣ ቢበዛ 6። ከዛ ዛሬና ነገ እንዲበሉት ዛሬ ያዘዘችኝ 30 ነው። ይዘው የሚሄዱ ስለሆነ ልጆች ምናምን አሉ እዛ። ሶም እዚህ ጋር እንቁላል አለኝ አዝዣት ነው። የፍሪጁ እስኪቀዘቅዝ መጠበቅ ከባድ ነው። ለክሬፕ ይሆናል ከፍሪጅ ወጣው። ለኬክ ግን ትንሽ ከፍሪጅ ወጥቶ ትንሽ በር ላይ መቆየት አለበት። ሶ ለዛ ብዬ እኔ ትዕግስት ስለሌለኝ ሰዓትም አለ ምሳም አለ በዚህ ላይ አዘዝኳት። ይሄ የማደባለቅበት እቃ ነው። ወተት ነው የምጠቀመው እኔ። ይሄ ዱቄቱን ፓውደሩን ነው የምጠቀመው። በዚህ በነስከፌ እቃ አድርግቼ ነው። ስኳር የምበጣበጥበት ነው። ይህንን ያመጣሁት ለምንድነው? በፊት በዚህ አንድ ብቻ ይበቃኛል 6 ምናምን 4 ክሬፕ ስሰራ። አሁን እጥፉ ስለሆነ በዚህ እያደባለሁ ወደዚህ ልገለብጥ ነው። ቢያንስ 2 3 ያስፈልገኛል። ዝብድ ያለኝ እዚህ ጋር ዝዣት ነው ብላ ብርቱካኑ ኬኩን በኋላ አሳያችኋለሁ። ክሬፑን እዚህ ጋር ሰራና እየጋገርኩ እዚህ ጋር እንድታዩት የፈለኩት እዚህ ጋር አነሳስቼ ነው። ሴፑን እና ያንን ፍረኑን አንስቼው ነው ያዛገለው ነው። እዚህ ጋር ክሬፑን እዛ ጋር መታትቼ በእጅ ስለሆነ እሱ በማሽን ስለማይመታ እዚህ ጋር ጋግራለሁ ክሬፑን ጎን ለጎን። ከዛ እዚህ ጋር ያሉኝን ኮተቶች አንስቼ ማሽኑን ይዤ መጥቼ ደግሞ እዚህ ጋር የኬኩን መታለሁ። ኬኩ በማሽን ስለሆነ ክሬፑ ደግሞ በእጄ ነው መመታው፣ አያስቸግረኝ። ተከታተሉኝ ጋይሶች። ይሄው አንደኛው አንድ በጥብጫለሁ። በዚህ 4 ማንኪያ ወተት ነው የተጠቀምኩት። እዚህ ላይ ገለብጣለሁ። ከዛ ሌላም እንደዚህ እሰራና አሳያችኋለሁ ስለማይመች። ቅቤውን አቅልጬዋለሁ። በቃ ይሄው ወተቱ በዚህ መልክ። ከበዛ ያው ይደፋል፣ ግን ከሚያንሰኝ ብዬ በዛ 3 ጨመርኩ። ባሳየኋችሁ ብርጭቆ። ወደ ስራ አሳያችኋለሁ ክሬፔን። የወላችሁ ስኳሩን፣ እንቁላሉን፣ ያንን ፒንክ ፓውደሩን በሌላውን ጨምሬ መታውት። ቂቤውን ጨምሬ ከስሪያው ሌላ ምንም አልጨመርኩም። አሁን ዱቄት እየነፋው ነው። ልኬታ ዱቄት ክሬፕ ላይ አያስፈልግም። ያው ቢተረፍ የሚበላ ምናምን አይበላሽምም። ኬክ ላይ ነው ልኬታ የምታስቀምጡት። ክሬፕ ላይ ችግር የለውም። አሁን ተጀምሯል። ይህንን ለልጅ እሰጠዋለሁ። እነሱ ስለተነሱ ቁርስ መብላት አለባቸው። ከዛ ይጀምራል። አንደኛው ባይዘው በልቷል። አንድ ሰጥቻለሁ። የሁለተኛው ነው። ያው ማባያውን ይቶላቸው ለአንዱ ሰጥቼዋለሁ። ከዛ ስጨርስ የሙጥጥ አድርጌ ጨርሼ ወደ ኬክ ስንገባ አሳያችኋለሁ። እዚህ ጋር ደርሷል። እዩት ብዛቱ 30 ግን የሞላ አይመስለኝም። እዚህ ጋር ቢያንስ 1 5 4 ክሬፕ ቢሆን ነው። ሞላ አያገባኝም። ከዚህ በላይ አልችልም። እንዴ ይሄ ራሱ ስንት ሰዓት ነው የወሰደብኝ? የተቆለለ እንጀራ ነው የሚመስለው። እና ኬኩን ደግሞ ልጀምር ነው። ብርቱካኑ ይኸው እዚህ ላይ የማይቀርም ያው ፓውደሮቹ እነዚህ ስኳር፣ ዱቄቴን ነፍቼ መለኪያዎቼንም ውስጡ አርግቻለሁ። ይሄ ዘይት መለካበት ነው። ይሄ ደግሞ ፓውደሩን ፒንክ ፓውደሩ ምናምን። ይሄ ብርቱካኑን በዚህ 2 እና በዚህ 1 ዱቄት ተጠቅሜያለሁ። ዘይት ደግሞ የምጠቀመው ዘይት
ይሄንን ዘይት ነው ከፍተዋለሁ። በቃ ከዛ መጋገሪያ ምናምን አውጥቼ እጀምራለሁ እላችኋለሁ። ኬኩ ሲወጣ እንገናኝ። ብርቱካን ምናምን ይኸው የጨመርኩት አንድ ስንት ብርቱካን 6 ብርቱካን ምናምን ተጠቅሜያለሁ። እንቁላል፣ ዘይት፣ ስኳር ብቻ ነው የገባው። ገና ብርቱካኑ አልገባም። የኔው ተወተነዋል። ያው አልአድ 31 ሆነ። እንደው ይሄ 30 ነው። ይሄ ነው ተጨማሪ። ይሄ ይሄዳል። በቃ ይሄ 30 ጨረስን። ኬኩም እዚህ ጋር ደርሷል። በቃ አሁን ላወጣው ነው። ወደ ፍረ ልከተው ነው። ብራቦ። ከዛ ምሳ እናዘጋጃ። ድንቻና ሰላጣ ለፍሪ ለሐሙስ። ስጋውን ሲመጡ ነው መጠብሰው ትኩስ እንዲበሉ